نرجان جنفاس دموز نفشي يتنياون قلبين نينا قسقشي قول منا سمرش منا تافتشي بانشي يارقلنا يوانا وتنشي ባለንበት ስፍራ ነስቴራ ደራሺ ናንቻ ደለሽም ወይ የሁሉም አንጋሺ ሶብር መቻ ገኛል ፊት የቀመሰሽ ሰክረናል ለቅንልሽ ቶሎማ ባደርሺ በሰዓዳ ሰማይ ዳምኖ ዳመናሺ ያጉረመረመን ሲያመም ዝናብሽ ተገቡ ዘውትሮ ጥሎማ ያባራ የዓድራ ንፋስናት ናደል። ያው እንግዲህ ዝግጅቱ ይህን ይመስል ነበር። የኢዳችን እንግዲህ እንደዚህ ነው ያሳለፍነው በመዳም ቤት ማለት ነው። እነሱ ሲደሰቱ እኛ ስናይ፣ እነሱ ሲስቁ እኛ ዕቃ ስናጥብ በዚህ መልኩ ነበረ። ለማንኛውም ሰብስክራይብ ሼር እያደረጋችሁ ቤተሰብ ሆኑ። እስከ መጨረሻው አዳምጡት። ሰብስክራይብ አድርጉኝ እሺ። መጥቻለሁ። ቻናሌ ወድቋል። ስንት አመቱ 3000 እንኳን አልገባም እና ሰብስክራይብ ሼር አድርጉልኝ እህቶቼ። ኢዱ ይሄን ይመስል ነበር ከኔ ጋር እንደምታዩት ዝግጅቱ ሁሉ ነገር ይሄ ነበረ። ያው እንግዲህ ይሄንን ስረጥብ ይሄንን ሹ ይሄንን ጮ ሲሉ ያው ድካም ምንም ስለነበረ ብቻ አልሐምዱሊላህ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለንላችሁ። በጠፋን በአመታችን ብቅ ብለናል። እንግዲህ ፋጥማ ዩቲዩብ ዛሬ ብቅ ብላለች ማለት ነው። እኛችሁ እንዴት ነበር ሮመዳኑ? ድካሙ ሁሉ ነገር እንዴት ነበረ? ከኔ ጋር አልሐምዱሊላህ ተናፍቃችኋል። በነገራችን ላይ ጋም በኋላ ፋጥማ ዩቲዩብ ብቅ ትላለች። መጥቻለሁ። እየናፈቃችሁኝ ያስታውሳችሁኝ አላህ ያስታውሳችሁ። ሮመዳንም አልፎ ኢዱም አልፎ እንግዲህ 20 ቀናችን ማለት ነው። እንዴት ነበር ድካሙ ሁሉ ቤተሰቦቼ? እንግዲህ እንደምታዩት ቡናውንም ያው የዘንድሮ ኢድ በመዳም ቤት ነው። በክላሳችን ቡናችንንም ቆላፋ እያልን ፎቶአችንንም እንግዲህ ሜለ ምንድን ነው ያው እንግዲህ ቦለጭልጭ ብለናል ማለት ነው ውዶቼ። በጣም ደስ የሚል ነበር የዘንድሮ ሮመዳን። ማሻአላህ ተባረከላ። ምነው ባላለቀ ምነው በቆየ ነበር የሚያስብለው ማለት ነው። ለምን ትሉ ትችላላችሁ። በቃ በጣም ብርድ ነበረ፣ ሙቀት የለም። በቃ ደስ ይላል ነፋሱ። ቀኑ በቃ ብትሰሩ ባትሰሩ ያኔ አይደክማችሁ። ሙቀት አለ፣ ብርድ ነበረ። ብቻ በጣም ሰላም ያለው እኔ ወላሂ ሳውዲ አረቢያ የመጀመሪያ ማለት እንደዛ ስላችሁ ሁሉም ሮመዳን አለ፣ ግን በጣም ሰላም ያለው ወር ነበር የዘንድሮ ሮመዳን። እኔ ብቻ ነኝ ወላ ሁላችሁም ናችሁ? በጣም መሻላ በጣም ደስ ይል ነበር እና በደስታ በበቃ በምን ልበላችሁ እኔ እንደ ዘንድሮ ሮመዳን ደስ ብሎኝ አያውቅም። ምክንያቱም ለምን እንደው አላውቅም፣ አላሁ አለም። ለማንኛውም አላህ ሱብሃነሁ ወተዓላ ደግሞ በአመቱ መቼም በደረሰ ቁጥር ከቤተሰቦቻችን ጋር የዛሬ አመት የምንላት ነገር አለ። እኔ እንኳን እንደዛ አይደለም፣ አላህ የፈቀደው ነውና የሚሆነው። አላህ በፈቀደ ሰዓት ነው ሁሉም ነገር የሚሆነው እና ሁላችሁም አላህ ሱብሃነሁ ወተዓላ ከቤተሰቦቻችን ጋር በአመቱ ብንጾም ቤተሰቦቻችን እድሜ ረዥም ጤና ሰላም ሰጥቶ ከነሱ ጋር ቢያረገን ሁሉም ሰው ደስታው ነው። ግን ደግሞ ታውቃላችሁ አዱንያ እያል ከቤተሰቦቻችን ርቀን በልጅነት ወጥተን እዚህ ሀገር እድሜያችንን በልተን ጉልበታችንን ጨርሰን ወደ ሀገራችን ልንገባ ስንል ምን ይዘን የምንላት ነገር አለችና አላህ ሱብሃነሁ ወተዓላ በዱንያ ላይ ስንኖር ሁሉ ነገር አይሞላም። የምንፈልገው ነገር ስለማይሞላ አላህ ሁላችንም ጠቅልሎ ወደ ሀገራችን ያስገባን። ሀገራችንም ሰላም ያርግልን። ከብረቅርቅ ህይወት ይሄ በካሜራ የተብረቀረቁ አይነት ህይወት አላህ ይጠብቀን። ተብረቅርቁ ህይወት አላህ ሱብሃነሁ ወተዓላ ይጠብቀን ማለት ነው። ብቻ በጣም ከባድ ነው። እኛ እንለፋለን ነገ ምን ይዘን ምን ይሄን ያህል አመት 10 አመት 13 አመት ሰርተን አሁን አለን።
እና ምን ይዘን ብለን የምንለው ነገር ግርም ይለኛል። ምክንያቱም እኛ እኮ እየሞትን ስለሆነ ምን ይዘን የምንለው ነገር ትተን እንዲሁ አላስብም ነገር አንጥቶ ሀገራችን ያስገባል። እነዚህ ጠራሃችን ለበስ አድርገን ቤታችን ቁጭ ብለን እንደዚህ በመዳም ክላስ ብቻችን እንጅን ይመስል በካሜራ ያው ፈገግም ቆጣም እያልኩ በቃ ነበር ኢዲን የዋልኩት ማለት ነው። ፈገግ ቆጣ እያልኩ ነው ያሳለፍኩት ብቻዬን ማለት ነው። እብድ መስል በክላሴ እና ይሄ ሁሉ ምንድን ነው ያው አለመሙላት ነው። ዱንያ 9 ናት 10 አትሞላም። እና ውዶቼ ሁላችንም ዱዓ እንደራረግ። ዱዓ ተደራርገን በሰላም ወደ ሀገራችን እንዲገባ አላህ ሱብሃነሁ ወተዓላ ይድረስልን። የመዳም ቅመሞችዬ ከክፉ ነገር ይጠብቀን፣ ከሞት ከሁሉ ነገር ከመከራ ይጠብቀን። ወላሂ ሁላችሁንም እህቶቼ በዚህ አመት በጣም ስቃይ መከራ እህቶቻችን በቃ እየታመሙ ሞት በስቷል። በእርግጥ ሁላችንም ወደዛው ነው እንወለዳለን እናድጋለን፣ ሁላችንም ወደዛው ነው የምንሄደው። ግን አላህ ሱብሃነሁ ወተዓላ ደግሞ በእድሜያችን ብንሞትና አላህ በቃ ቤተሰብ መስርተን ያለን ቤተሰብ ጋር ስቀን በልተን ጠጥተን ባለን ተደስተን የምንኖር አላህ ሱብሃነሁ ወተዓላ ያርገን። ዛሬ ሌላችሁ የመጣሁት ያው ኢዱን በዚህ በኩል ስላሳለፍኩት እናንተንም ኢድ ሙባረክ ልበላችሁ ብዬ ነው። ኢዱ በዚህ በኩል ነበር ያሳለፍኩት እኔ በራሴ ማለት ነው። የእናንተን አላቅም። መዳም ክላሴ ፏ ብዬ ባለኝ ተደስቼ ቡናዬን ቀዳድጌ ቆላድጌ በኮቤ ፏ ብዬ ነበር የዋልኩት። ፈገግም ቆጣም ሳቅም እያልኩ እንደጅል ማለት ነው። እና እንደዛ ነው ያሳለፍኩት። እኔ ያው ወሬ በዛች የሚያትበሉ ሰላማችሁ ብዝት ይበልልኝ። እንደ መሬት ፀሐይ፣ እንደ ሰማይ ዝናብ ሁላችሁም ብዝዝት ይበልልኝ። አላህ ሱብሃነሁ ወተዓላ ያላሰባችሁትን የማታ እንጀራ ይስጠን። አሚን በሉ፣ አሚን በሉ። ኮሜንት ላይ ማለት ነው አሚን በሉ። ሰብስክራይብ አድርጉ፣ አበረታቱኝ፣ ሼር አድርጉልኝ። ዩቲዩብ ከእንግዲህ እመለሳለሁ። ላይቭ ላይ እንኳ ብገባ በዚህ ብቅ ማለት አይቀርም። ያው እንደምታውቁ እንግዲህ የኢድ ውሎዬን ነው እዛ የለቀኩላችሁ ማለት ነው። ኢድ ውሎዬ ይሄን ይመስል ነበር። የድካም ፊት ነው፣ ወር ሙሉ የደከመ ፊት ስለሆነ አይኔም ጮና እንግዲህ እርጅናም እየመጣ ነው መሰልና እንደዛ የድካም ፊት ነበረ። ተኝቶ አላደረም። እኔ ኢድ አልተኛም። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ።